ሳሚ ተገደለ። በኃይሉ የራሴ ወንጀሎች እንዳይጋለጡ በመሃል ሳሚን በራሱ ጓደኞች እና በሰፈር ልጆች ከዚች ዓለም እንዲወገድም አድርጎታል። ሳሚ በእርግጥም እንደሚሞት የሚያወቀው ይመስላል። ለብሌን እንደሚወዳትም ፍቅሩን ገልጾላት ትንሽ ሸሻ ካለም በኋላ ከጀርባው መጥተው እንግዲህ የማይታወቁ ሰዎች ደብድበውታል። የፀሐይ ጎረቤት አሁንም ቢሆን ወይዘሮ ገኒን አሳምና የምትፈልገውን ነገር ለመውሰድ ሰተት ብላ ገብታለች። ገኒ ምንም እየነቃች አይደለም። እኔ ለአንቺ አንቺ ለእኔ ነሽ ያለሽ፣ ከእኛ ከሁለታችን መካከል ማናችንም ጓደኛ ሊኖረን አይገባም፣ ጣልቃም መግባት የለበትም በማለት ወይዘሮ ገኒ ፀሐይን ጓደኛዋን ይቅርታ አድርጋ ተመልሳ ጓደኝነታቸውን እንዲቀጥሉ አድርገዋል። የሚያሳዝነው ነገር ግን ፀሐይ እያስመሰለችና የገኒን ደካማ ጎን በመጠቀም እንዲሁም ደግሞ ገኒ በጣም የዋህ ስለሆነች እንዲሁም ደግሞ ጅል ናት ብላ ስለምታስብ ይህንን አጋጣሚ ተጠቅማ በኃይሉ የሚፈልገውን እያንዳንዱ ስራ ለማከናወን ተመልሳ ከሳቤ ገብታለች። ነገር ግን ይህንን ነገር በኃይሉ ከሰማ እንዲሁም ደግሞ ፋይሎችን ካገኛቸውም በኋላ ምን ሊያደርግ ይችላል? በሌላ በኩል እንግዲህ አሁን ላይ ዳጊ ቃል ዛሬ እውነቱን ካተናገርሽ እኔን ለዘላለም ምትይኝ አትኖሪም፣ ልታይኝም አይገባም በማለት አስፈራርቷታል። ቃል እንግዲህ ለመጀመሪያ ጊዜ ስትጸጸት ተመልክተናታል። ይህም እንግዲህ የተጸጸተችበት ምክንያት የዲኤንኤ ምርመራው እንዳይቀየርና ዶክተሩን ለመግዛት ሲሞክር በነበረበት ጊዜ በኃይሉ እሷ እናቷን ወደ መኝታ ክፍል ከወሰደችም በኋላ ወንድሟን የወገው ዳጊ እንደሆነ ለሰላም ነግራታለች። ታዲያ በዚህ ጉዳይ እንግዲህ እኔ ከሰዋለሁ እያለች እንግዲህ ስትፎክርባትና ስትዝትባት እባክሽ እናቴ ዳግምን ምንም ነገር እንዳታደርጊው ሳላስበው ነው የነገርኩሽ ይህን ነገር በማለት እንግዲህ እግሯ ስር ወድቃ ለመናታለች። ይሁን እንጂ ስታለቅስም ነበረ። እንግዲህ ዳግን በጣም ተወደዋለች እና ተፈቅረዋለች ማለት ነው። ይህ ማለት እንግዲህ ለዳግም ስትል ብዙ ነገሮችን ማድረግ ትችላለች። በሌላ በኩል እባክሽ አትክሰሹ ብላ እንግዲህ ከእግሯ ስር ወድቃ እየለመነቻት ሳለ ሲጀመር ያ ወንድምሽ ይገባዋል፣ ከዚህም በላይ ጨካኝና አረመኔ ሰው ነው፣ አንቺ ምንም አታውቂውም በማለት እንግዲህ ሳታስበው ሚስጥር ልታወጣም ፈልጋ ለሰላም ምንድን ነው የምታውቂው ነገር ተናገሪ በማለት ብታፋጣትም አጀሬት ቃል ግን ምንም ትንፍሽ የምትል ነገር አልነበራትም። እሷ ተናገረች ማለት በኃይሉ የሚፈልገውን ነገር ሊያደርጋት እንዲሁም ደግሞ ሊገላትም ስለሚችል ይህንን አጋጣሚ በመጠቀም እንግዲህ እኔ ምንም ነገር አላውቅም በማለት ከነገሮቹ ለመሸሽና ለመራቅ ሞክራለች። ሆኖም ሰላም ይህች ልጅ ምን አይነት ነገር ብታወቅ ነው ይህን ያክል ነገር ይገባዋል ብላ ያለችው? ወንድሜማ እየደበቀኝ ነገር አለ፣ አሁንም ተመልሶ እየዋሸኝ ይሆን የሚል ጥርጣሬም እንግዲህ እያነሳች ነው ያለችው። በሌላ በኩል አሁን ላይ ዳግም አጀሪት ቃልን እንግዲህ ራት ለመጋበዝ ሞቶ እራትም ሊጋብዛት ተነጋግረዋል። የሚያሳዝነው ነገር ብሌን ግን ለራሷ ጥቅም ብቻ ሲሆን እንግዲህ ዳግምን ትፈልገዋለች። ዳግም ስለሚወዳት ብቻ እሺ በማለት እንግዲህ ነገሮችን ይፈጽምላታል። በሌላ በኩል ሳሚ ፍቅሩን ከገለጽላትም በኋላ በጸባይ እንኳን ልታናግረው አልሞከረችም። ሳሚ በወቅቱ ምንም እንኳን ስለ እናቷ ሊነግራት ቢሞክርም መጀመሪያ የፍቅር ጥያቄውን አቅርቦላት ስለነበረ የምነግርሽ ነገር አለኝ፣ ለአንቺ የሚጠቅምሽ ነው፣ ሌላ ጠቃሚሽ ነው በማለት እንግዲህ ቢነግራትም እሷ ግን አሻፈረኝ በማለት ወደ ዳግም ሄዳ እንግዲህ እውነቱ እንዲያወጣጣላት ፈቅዳለች። በእርግጥም የሳሚን የፍቅር ጥያቄ ባትቀበልም እንደዛ አመናጭቃ ባትልከውና ባትሰደው ጥሩ ነበረ። ሳሚም እንግዲህ ከኔ ውጭ ማንንም ሰው ልቶችና ልታፈቅድ አይገባም፣ በእርግጥም የኔ ትሆኛለሽ በማለት ዝቶባታል። እናም ደግሞ ሳሚ እንደዛ ብሎ ዝቶባት ተለያይቶ ሲሄድ ታውቆትም ነበረ በኃይሉ አንድ ነገር እንደሚያደርገው እንዲሁም ደግሞ እንደማያስቀምጠውም አውቋል። ምክንያቱም አሁን ላይ በዚህ የተነሳ በሳሚ የተነሳውን ሰላም የምርመራ ውጤቱን እያካሄደች ስለሆነ ይህንን ነገር እሱ ባይነግራት ኖሮ እንደዛ አያደርግም ነበረ። ስለዚህ ልክ ጓደኛዬን እንደሸኘሁት አንተንም መሸኘት አለብኝ በማለት እንግዲህ ወዳጆቹን በብር ገዝቶ እንዲገሉት አድርጓል። በእርግጥም ሳሚ ምንም ነገር መሆን የለበትም። ምናልባት ራሱን ስትወድቆ ሊሆን ይችላል እንጂ ተወገደ ማለትም አይቻልም። ሳሚ ምንም እንኳን ክፉ ቢሆን በወቅቱ ለመሻሻል እየሞከረ ያለበት ደረጃ ላይ ነበረ። ታዲያ እንግዲህ ሳሚም እኔ ተሻሽያለሁ ብሎ የፍቅር ጥያቄዋን ለብሌን በነገራት በኋላ ለካ ተለውጫለሁ ተሻሽያለሁ ስትል የነበረው አንተ ለካ ለራስ ልታመቻቸኝ ነው እንጂ የእውነትም አልተቀየርክም ነበረ በማለት እንግዲህ ሳሚን ስታመነጫጭቀው ነበረ። ሳሚም እንግዲህ እባክሽ እንደዛ አታድርጊ ብሌን፣ እኔ ተቀይሬያለሁ፣ የእውነቴን ነው፣ ካሁን በኋላ ምንም ነገርም ሆነ ጥፋትም አላወጣም፣ አልናገርም፣ አላወራም ቢላትም አንተ አስመሳይ ሰው ነው በማለት እንግዲህ
ጥለው ነበር የሄደችው። ሆኖም በጣም አዝኖ አይ እኔማ ከዚህ በኋላ የሆነ ነገር አድርጋለሁ እንጂ ያዳጊ ሲወስድሽማ ዝም ብዬ አላይም፣ እንደምንም አድርጌ ወደ ራሴ ለማምጣትና የኔ ለማድረግ የተቻለኝን ነገር እፈጽማለሁ በማለት እንግዲህ ከራሱ ጋር ግብ ግብ ገጥሟል። ሆኖም በኃይሉ እንግዲህ በስልክ እያወራ ሄዱና ግደሉት፣ ያንን ሰው ከዚች ምድር አስወግዱልኝ ብሎ እንግዲህ በሰጠው ትዕዛዝ መሰረት እነሱም እንግዲህ ተልኳቸውን ፈጽመው ተመልሰው ወደዛ ቤት ሄደዋል። ሆኖም እንግዲህ አሁን ላይ በኃይሉ ሳሚን ካስወገደም በኋላ ማንም ሰው አላየኝም፣ አልሰማም፣ ከዚህ በኋላ ንጹሕ ነኝ፣ ከወንጀል ነፃ ነኝ ብሎ ነበር የሚያስበው። ነገር ግን እሱ የሰራው ስህተት ነበረ። ስልክ ሲያወራ እንግዲህ ተደብቆ ያቸው ፀሐይ የምትባለው እያንዳንዱ ነገር የተናገራትን ሰምታለች። ግደለው፣ አስወግደው የሚለውን ደግሞ በደንብ ነው ጠንቅቃ የሰማችው። ነገር ግን ማንን ይሆን ያስወገደው እያለች ለራሷ ጥያቄ ገብቶባት ነበረ። በእርግጥ ይህ ሰውዬማ ለእኔ ራሱ አይመለስም፣ እንዴት ነው አሁን የስራ ባልደረቦች እንደዚህ ያስወግዷቸው እያለ እየዛተ ከሆነ እኔን እንዴት ሊያደርገኝ ነው ብላ እንግዲህ መጨነቅ ጀመረች ማለት ነው። እንግዲህ ፀሐይም ምንድን ነው የሰማሽው ሲላ ዘወር ብላ ምንም የሰማሁት ነገር የለም በማለት ነበር እንግዲህ የተርበተበተችው። ምክንያቱም ሰምቻለሁ ብትለው በእርግጠኝነት እሷንም ሲጣርጎ ነበር የሚይዛት፣ አንገቷን እንቃርጓን ነበረ። ከዛ ምንድን ነው ያወቅሽው እስኪ ንገሪ ሲላት እንግዲህ ያው የአቶ ሰለሞን ሚስት እንደሆነች እና ብዙ መረጃዎችን ደብቃ እንደያዘች ወይዘሮ ገኒ ትነግረዋለች። ግን ያቺ ሽማግሌ እንዴት እስካሁን ይህንን ነገር አውቃ ዝም አለች? ለምን ወደ ፖሊስ አልሄደችም? ትላለች ማለት ነው። እንግዲህ የፀሐይ ጎረቤት ምንድን ያለቻት እሷ ነገሩን በልቧ ነው ይዛ መኖር የፈለገችው። ልጇም አደጋ ላይ እንዲወድቅባት አልፈለገችም። ማንም ሰው ተጠያቂ እንዲሆን አልፈለገችም። ፍርዱን ለፈጣሪ ሰጥተዋለች እና በዚህም ምክንያት ነው እንግዲህ ወደ እስር ቤት ያልሄደችው በማለት እንግዲህ ለባህሉ ትነግረዋለች። ባህሉም ይቺ አሮጌማ በቃ ጠግባለች፣ አሁን የእነሱ ተራ ነው የሚሆን። አንድ በመንገዴ የነበረ ሰው ነበረ ሳሚን፣ እሱን አስወግቻለሁ፣ አሁን የሚቀረኝ እሷና ልጇ ነው እያለ እንግዲህ እየፎከረ ነው። ስለዚህ አሁን ባህሉ ዳግምን እዚች ምድር ላይ ማስወገድ ይፈልጋል። ነገር ግን እንዴት አድርጎ እንደሚያስወግደው ደግሞ አላወቅም እና እያሰበበት ነው። እስካሁን ዝም ብሎ ነው የነበረ። ስለዚህ ሳሚ እንደሞተ እንግዲህ አሁን እርግጥ ነው ያሳዝናል። ግን ለሳሚ የሆነ ሰው ደርሶ ማዳን አለበት ብዬ አስባለሁ። ምናልባት ወይ ዳጊ ወይ ደግሞ ቃል እንኳን በጭራሽ ዘወር ብላ ልታየው አይገባም ማለት ነው ሳሚን፣ ምክንያቱም ከተጣሉ ቆይተዋል። ስለዚህ ሳሚን ማን አንስቶ ከዛ ጎዳና ላይ ወደ ሆስፒታል ሊወስደው ይችላል? ሳሚ ከተደበደበም በኋላ ማንም ሰው ዘወር ብሎ አላየውም ነበረ። ደግሞ በጣም የወደቀበት አካባቢ የሚገርመው ነገር ማንም ሰው የለም ነበር። አካባቢው ጭር ያለ ነው፣ ሰው ራሱ ያለ አይመስልም። እና ሳሚ በህይወት ይትረፍ ይኖር አሁን ላይ ምንም የምናውቀው ነገር የለም። ነገር ግን መሞት የለበትም። ምክንያቱም እሱ በሰዓቱ በጣም ክፉ ቢሆንም የባህሉ ተላላኪ ሆኖ ነው። አሁን ግን ጥሩ ሰው ሆኖ ሚስጥሮችን እያንዳንዱ ለማውጣት ሲሞክር ግን ደግሞ ያው ክፋት በዛበት። በኃይሉ ጭካኔው እየበረታ እየገፋ ሳሚን ማስወገድ ፈለገ ማለት ነው። ምክንያቱም ሳሚ ባይናገር ኑሮ አሁን ለወይዘሮ ሰላም እንደዚህ ምርመራ አድርጋለሁ ብላ አታስብ ነበረ። እንግዲህ ምርመራው 2 ሳምንት ይቀረዋል ተብሏል። እንግዲህ ለአንድ ምርመራ 2 ሳምንት ሁሉ ጊዜ እንዴት ነው የሚፈጀው? በእርግጠኝነት ዶክተሩ ይቀይረዋል ብዬ አስባለሁ። ይህንን ውጤት ከተቀየረ ግን በጣም የሚያናድደው፣ ምክንያቱም ዶክተሩ በወቅቱ ጥንቃቄ ቢያደርግም ግን ደግሞ በኃይሉ እህቴማ ይህ ነገር ማወቅ ያለባት፣ ምክንያቱም ይህ ሚስጥር ወጣ ማለት እኔ አበቃልኝ ማለት ነው ይላል። እንግዲህ በኃይሉ ግን ለምንድነው እንትና ማለት ነው ቃልን የእህቴ ልጅ ነሽ ብሎ ያመጣት ለምንድን ነው? ምናልባት ወዷት ምናልባት አፍቅሯት ይሆን ወይስ ደግሞ ወደፊት እሷን አግብቶ የመኖር እቅድና አላማ ኑሮት ነው? አሁን ለሰላም ልጇ እንደሆነች ነው እንጂ የምትታወቅ፣ ለባህሉ ደግሞ ምንም አይደለችም። ምናልባት እንግዲህ በኃይሉ የሆነ ነገር ሊያደርጋት ቢሆንስ እንግዲህ ቃልም ማለት ነው እዛ ቤት አምጥቶ አብረሽ ኖር እኔ እንዳጎትሽ ጥሪኝ የሚላት ይመስለኛል። ግን ሰላምን ካስወገደ በኋላ እንግዲህ ቃልን አግብቶ ምናምን ሊኖር ነው እንግዲህ ያስበው ብዬ አስባለሁ። ቃል ደግሞ አሁን ላይ ዳጊ እንደምትወደው፣ ዳጊ ደግሞ እንግዲህ ትልቅ ሚስጥር ነግሯታል። እዚህ ቤት ተናግረሽ ልትባረር እንደሆነ ሰምቻለሁ፣ ግን አሁን የመጨረሻ አታየኝም፣ ስለዚህ ሚስጥር ነገር ብሏታል። ዛሬ እንኳን ሳያሰክር ምናምን ነው የጠይቃት። በነገራችን ላይ እሱ ቃል ብትናገር በጣም አሪፍ ነበረ። ምክንያቱም ስሬስ ፊት ለፊት ነው እንግዲህ ሆኖ ያወራት። ይኸውልሽ የብሌን እናት ማን እንደሆነች ንገሪኝ፣ ካለዛ ግን ምንም አታየኝም፣ በቃ ይቅርታ አላደርግልሽም ይላታል። እሺ በቃ የብሌን እናት ማለት እገሊት ናት፣ ሰላም ናት ብላ ትነግረዋለች ማለት ነው። ይህኔ ግን በኃይሉ ማወቅ የለበትም። በእርግጠኝነት በኃይሉ አወቀ ማለት ሁላችንም ያጠፋናል እና እባክህ ዳጊ ነገር ለእሷ እንዳትነግራት ብለዋለች። ለብሌን እንዳትነግራት እናቷ እንደሆነች እሱ ካወቀ ሁላችንም ተያይዘን ገደል ነው የምንገባው ብላለች። ስለዚህ ቃል በእርግጥ መናገሯ በጣም ደስ ይላል። ነገር ግን በኃይሉ ደግሞ ከሰማ በእርግጠኝነት አንቺ ነሽ የተናገረሽ ብሎ እሷንም ሊገላት ይችላል፣ ልክ እንደ ሳሚ ማለት ነው።
ዳግምም እንግዲህ ችግር የለውም እኔ ለብሌን አልነግራትም፣ አንቺ ብቻ እውነቱን ንገሪኝ ይላታል። እሷም እንግዲህ እሺ እያለች እየተርበተበተች ነበር እንግዲህ ድራማ ያለቀው። በእርግጠኝነት ከነገረችውም በኋላ ለቃል ያው እንግዲህ ሰላም እናቷ እንደሆነች ይነግራታል ብዬ አስባለሁ። ምክንያቱም አንደኛ ተደግፋ እየሰማች ነበር ብሌን፣ ሁለተኛ ደግሞ ስትጠራ ምናልባት ከሰማች አሪፍ ነበረ። ግን ደግሞ እንዴት ነው ቃል ብትነግረውና እዛ በቃ አሪፍ ጥሩ ጊዜ ጥሩ ጓደኛሞች ቢሆኑ በጣም አሪፍ ነበር። በእርግጥ አሁን ቃል እውነቱን ብነግረው እኮ አለ ዳግም አብሯት ሊኖር አይችልም። ምክንያቱም አይወዳትም። ግን እዚህ ፊት ለፊትሽ አብሬ እኖራለሁ ከነገርሽኝ አላት። ስለዚህ የቃል ምላሽ ምን ሊሆን ይችላል? እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ